Hello everyone. For MCT trainees on November 2025 Court C, Foundation for Excellence in Teaching Online. እንደምን ቆያችሁ ሰልጣኞች? በዚህ ዙር ላይ እየሰለጠናችሁ ያላችሁት የዙር ሲ ህዳር 25 በፈረንጆቹ እሱ ላይ ያላችሁ ትንሽ ስለ ፓድሌት የተወሰነ ነገር ማለት ስለፈለግኩ ነው። ብዙ ቦታ ችግር እየገጠመኝ ስለሆነ ሳርም እስቲ እዚህ ጋር ብንመለከተው የሞጁል ዜሮ ውስጥ ፓድሌት ጋር ቢሄድ ይሄ ፓድሌት ነው። ብዙዎቻችሁ እዚህ ፓድሌት ላይ ትገቡና ፓድሌቱ ላይ እቺን ፕላስ ምልክት ነክታችሁ ሳትለጥፉ ወደ መልሱ ትሄዳላችሁ። የሚቀጥለው ሴክሽን ላይ ዚስ ኢዝ ሮንግ ፈርስት ፕሊዝ ትራይ ቱ ፑት ዩር ኢንትሮዳክሽን ፎር ዚስ ፓድሌት። ከዛ እዚህ ጋር ፕሮፋይላችሁን ፔስት አድርጉ። ፕላሷን ነካችሁ እዚህ ጋር ኢንትሮዳክሽን ቱ ኬኬ ከዛ እዚህ ጋር ያለኝን እንትን ፔስት አደርጋለሁ። ይመጣል ፎቶ። ከዛ እዚህ እንገባና ከሆነ ቦታ ውስጥ ከራሳችን ፕሮፋይል ገብተን ፎቶ ማምጣት ነው። ወይም ከዴስክቶፕ ላይ ሊሆን ይችላል። ለምሳሌ እኔ ይህንን ፎቶ እንደዚህ አድርጌ ባመጣው ይመጣል። ከዛ ምንድነው ሰሚት ስትሉ ሰሚት ይሆናል ማለት ነው። እዚህ ጋር ፕሮፋይላችሁ አለ። በጣም በቀላሉ ጽሁፉ አለ ገብቷል። ሰሚት ብላችኋል። ልክ ይህንን አሁን ሰሚት ስል ጽሁፉ ምኑም መጥቷል። ይሄው እዚህ ጋር ይመጣል ማለት ነው። እዚህ ጋር እንደምትመለከቱት ኢንትሮዳክሽን ቱ ኬኬ ይላል። እዚህ ሌሎች ሰዎች ኮሜንት ያደርጓቸዋል ማለት ነው። ይህንን ማድረግ ነው የመጀመሪያ ወደ መልሱ ከመሄድ በፊት እሱ ይህን አድርጋችሁ ሲጨርሱ እዚህ ውስጥ ከተቀመጡት ሰዎች ፎቶችሁን ጨምሩበት። ደግሞ አሁን ለምሳሌ ሰልፍ ኢንትሮዳክሽን ይትባረክ ተካለኝ ይላል። ሞር እንድናቀው ይሆን ነበር እሱ እዚህ ጋር ፎቶን አድርጎ ቢሆን። ከዛ ኮሜንት ሁለት ሰዎች መስጠት አለባቸው። እዚህ ጋር ለምሳሌ ለይትባረክ ዲር ይትባረክ ናይስ ቱ ሚት ዩ ኢር ብዬ ባይ ካሱ ማለት አለብኝ። ምክንያቱም ፔስት ሳረገው እንደምትመለከቱት አኖኒመስ ነው ያለ። ባይ ካሱ ስትሉ ግን እኔ ለእንትና ለይትባረክና ለዳርጌ ሰጥቻለሁ ብትሉ መጥቼ ያለው ማለት ነው። አሁን ይሄ ያው እኔ ለሳምፕል ነው ያስቀመጥኩት። ድሊት አደርገዋለሁ እኔ ስለምችል አረግኩት። ሁለት ሰው ቢያንስ ኮሜንት ታደረጉና አሁን ፈተናው እታች ነው። ኔክስት ፔጅ ላይ ነው የሚመጣው። ኔክስት ብዬዋለሁ። ኔክስት ፔጅ ላይ ፈተናው ይመጣል። እንደምታዩት እዚህ ጋር ይሄ በሰማያዊ የተቀመጠው ዋት ዊል ዚስ አሳይመንት ቢ ግሬድድ ኦን፣ እናንተ ጽፋችሁ የምትመልሷቸው ጥያቄዎች በሙሉ የዚህ አይነት አላቸው። ክሊክ ስታደርጉት ኢት ዊል ኤክስፓንድ ኤንድ ኢት ሾውስ ዘ ክራይቴሪያስ ፍሮም ዊች ዘ ኢንትሮዳክሽን ፓድሌት ኤንድ ዘ ኮሜንትስ ቱ ቢ ግሬድድ as you see here. If no introduction, just 0, no tick mark. If partially written, 4, and if complete, 6. ስለዚህ ከስድስት ይዛል ማለት። If you have provided comments for 2 colleagues and wrote your name under their page, ፔጃቸው ላይ ነው ደግሞ መስጠት ያለባቸው። አንዳንዴ ውጪ ላይ የምትሰጡ አላችሁ ልክ እንደ ፖስት ከፔጃቸው ሰው አንድ አካል ከፈጠረው ኢንትሮዳክሽን ፓድሌት ፔጅ ስር አድ ኮሜንት የምትላለች እዛ ላይ ነው የምጽፉ ኮሜንት እንጂ ሌላ እንደ ራሳችሁ ፓድሌት አይደለም የምታስቀምጡ። ብዙ ሰው እንደ ራሱ ፓድሌት እያደረገ ያስቀመጠው ኮሜንት አለ። ይህ ምሳሌ ላሳያችሁ እችላለሁ። እና ይሄንን ሁለት ሰዎች ኮሜንት መስጠታችሁን ስታረጋግጡ ከዛ እዚህች ቦታ ትመጡና የጻፋችሁትን ኢንትሮዳክሽናችሁን እዚህ መታችሁ ፔስት ትላላችሁ። አለቀ። ከዛ ቀጥላችሁ ሁለት ሰዎች ኮሜንት የሰጣችኋቸውን ካሱ ለምሳሌ ቤዛ ልትሉ ትችላላችሁ። ይህንን በቃ ከዛ ሰሚት ነው የምትሉት። እኔ ጋር ማርመው ይሄን ነው ማለት ማርመውን በእነዚህ ክራይቴሪያ ነው። ስለዚህ ሁሉ ጊዜ ፔስት የምታደርጓቸውን ጽሁፎች በሙሉ ከምን እንደሚታረሙ ስለሚነግሯችሁ እንዲህ ያሉ ከሪስፖንስ ዩር ሪስፖንስ ከሚለው በታች ያሉት ኤክስፓንድ አድርጋችሁ ይዩት። መልሱን እናንተ ጨርሱታላችሁ። ራይት ትሆኑ አትሆኑን ታውቁታላችሁ። ስለዚህ እዛ ጋር ነው የሚያልቀው ማለት ነው። ነገር ግን ወደኋላ በመልሳችሁ ኮሜንት የምትሰጡ ሰዎች አንዳንድ ቦታ ላይ እንዳየሁት እዚህ ፓድሌት ፔጁ ላይ አዲስ ፔጅ ነው የምትፈጥሩት።
ለምሳሌ እዚህ ተመልከቱ። ያየሁት አንዳንድ ስህተት ያየኋቸው እነኛ ሁኔታ ለምሳሌ ኢንትሮዲውሲንግ ማይሰልፍ የሚል ላቀው የጻፈው ፎቶ ቢኖረው ጥሩ ነበር። እሱ ስር አሁን ላቀው ብሎ ሀይ ላቀው አለ። ይሄ ሰው እቲዝ አንድነት ነው የሰጠው። በጣም ጥሩ ለላቀው ሰጥቻለሁ ብሎ ሲለኝ አንድነትን ላቀው ስር ስፈልገው አገኘሁት እዚህ ጋር በሰርች አንድ ጥሩ ነው። እኔም እንዲህ ነው የሰጠሁት። እዚህ ጋር ደግሞ ዩቴን ዲር ዮሐንስ ይላል። ይሄ ሌላ ፔጅ ነው። ሃፒ ሄጆግ የሚለው ዲር ዮሐንስ ብሎ ለዮሐንስ ኮሜንት ማድረጉ ነው ነገርየው። ባይላቆ ይላል። ላቆ ነው ይህንን የጻፈው፣ ግን ዮሐንስ እዚህ ጋር የለም። ይሄ ኮሜንት መሰጠት የነበረበት ዮሐንስ ያለበት ቦታ ላይ ነው። እዚህም አያችሁት ዲር አንድነት ብሎ ለአንድነት ኮሜንት ማድረጉ ነው። እኔ ምን ብየዋለሁ? ዌር ካን አይ ፋይንድ አንድነት፣ ዌር ኢዝ አንድነት? እዚህ የለም አንድነት፣ ጸሐፊው ብቻ ነው ያለው። እና አንድነት ኮሜንት መስጠት ከተፈለገ የአንድነትን ፔጅ እንፈልግ። አያችሁት? የአንድነት እዚህ ነው። ይሄ ኮሜንት መሰጠት የነበረበት እዚች ቦታ ነበር። ለምሳሌ እኔ አሁን ይህንን ኮሜንት ቺን ኮሜንት ለአንድነት የተሰጠችው ኤኒዌይ ኮፒ ፔስት ባረጋት አምጥቼ ምን አደርጋታለሁ? እሱ እዚች ጋር ፔስት አረጋን ነበር ማለት ነው። ዲር አንድነት የሚለው እዚሁ አንድነት የፈጠረው ፔጅ ስር ነው እንጂ ለብቻው ሌላ ፔጅ ተፈጥሮ አይደለም። እና የብዙ ሰው ስህተት ያየሁት ይሄን ነው። ፕሊስ እንደዚህ ያሉ ችግሮች ሊገጥሟችሁ ይችላሉ። እነኚህ ችግሮች ሲገጥሟችሁ በኢሜይልም በቴሌግራም ግሩፑም ደውላችሁም ልታገኙ ትችላላችሁ። ይህንን እንድታደርጉ ነው። የቴሌግራም ምናልባት ያልተቀላቀላችሁ ካላችሁ የቴሌግራም ግሩፓችን ይሄ ነው። ኤምሲቲ ኖቬምበር 2025 ይላል። ሊንኩን ከፈለጋችሁ ይኸው ሊንኩ ይሄ ነው። ምናልባት ኮፒ አድርጌ እዚሁ ፔጅ ላይ አንዱ ሰው ላይ ኮሜንት ላይ ላስቀምጥላችሁ እችላለሁ። እናንተ ከዛ ወስዳችሁ መጠቀም ትችላላችሁ። ለምሳሌ ማስር ላድርግላችሁ ክሊክ አድርጋችሁ እንድታገኙት። ይሄ የምታዩት ዘገየ አይደለ? ዘገየ ጋር ኮሜንት አይደለም ግን ቴሌግራም ሊንኳን እዚች ጋር ፔስት ላድርግላችሁና እሷ ስትነኩ ወደ ቴሌግራም ቀጥታ ይወስዳችኋል። እቺ ስነካ እኔ አሁን ይሁት ቀጥታ ቴሌግራም ጋር ጆይን ግሩፕ ብለዋለሁ ማለት ነው። ፕሊስ እቺን ግሩፕ ተቀላቀሉ። ቴሌግራም ላይ የሚለቀቁ ነገሮችን በቀላሉ ታገኛላችሁ። ይሄ ነገር ነው እቺን ቪዲዮ እንድሰራ ያደረገኝ። የኔ ጥያቄ ካላችሁ መደወል፣ ቴሌግራም ላይ ማግኘት፣ ኢሜይል ላይ ማግኘት ትችላላችሁ። መልካም ምሳ ይሁንላችሁ። አሁን 6 ሰዓት ከ46 ደቂቃ ሆነ።